ኤርትቦ ድራይ አለው። እነዚህ ደግሞ ንፋስ ይስባል ማለት ነው። ከውጭ ሲያደርቅ የውጭን ብቻ ሳይሆን ያው ከውጭም የውስጥ ብቻ ሳይሆን ከውጭ ንፋስ ይስባል። ወደ 92% የሚሆነውን ያደርቃል ማለት ነው። ስማርት ኢንቨርተር ሞተር መኖሩ ጥቅማቸው ያው ለብዙ አይነት ጥቅም ነው። አንደኛ የመብራት ኮስት ቆጠባ፣ መብራት የሚቆጥረውን በጣም ነው የሚቆጥበው። ቀላል ከሆነ ማለት ቀላል ከሆነ ቤታቸው ድረስ ነው ባለሙያ የምንልከው። በጣም ከባድ ከሆነ ደግሞ ወደ ድርጅቱ ነው። ለሞተሩ ነው 10 አመት ያለው። ለቀላል ጉዳቶች ምናምን ከሆነ ለ3 አመት ነው ያለው። 14ቱ ዋጋው 58500 ብር ነው። የ16 ደግሞ 73000 ብር። የዚህኛው ዋጋ ደግሞ 155000 ብር። በዚህኛው 18 ኪሎ ነው። በ18ቱ 175000 ብር ነው ያለው። አሁን ላይ ከነፃ ዴሊቨሪ ጋራ የ3 አመት ዋስትና ነው ያለው። ለሞተሩ ደግሞ 10 አመት ዋስትና አለው ማለት ነው። በዋሺንግ ማሽን ላሳይሽ። ዋሺንግ ማሽን ያው ማኑዋል እና አውቶማቲክ የሚባሉ ነው ያሉት። በማኑዋል ሁለቱ አለ። በጣም ጥሩ። በማኑዋል እንጀምር። ማኑዋል ማለት እነዚህ ናቸው። እሺ በማኑዋል ያው የኪሎ ከ14 16 20 ኪሎ ነው ያለው። እቺኛው ስንት ኪሎ ነው? ይሄ 14 ኪሎ ነው። 14 ኪሎ ነው። ብራንዱ ፔንግ ቼንግ ነው የሚባለው። ፔንግ ቼንግ በጣም ቆንጆ እቃ ነው። በጣም አሪፍ እቃ ነው። የምን ሀገር ምርት ነው? ቻይና ናቸው። ሁሉም ቻይና ነው ነገራችን ላይ ሁሉ ቻይና ነው። ፔንግ ቼንግ ያው አሪፍ እቃ ነው በጣም 14 ኪሎ 16 ኪሎ አለው። ይሄንን የምታየው 14 ኪሎ ነው። ኤርትቦ ድራይ አለው። እነዚህ ደግሞ ንፋስ ይስባል ማለት ነው። ከውጭ ሲያደርቅ የውጭን ብቻ ሳይሆን ያው ከውጭም የውስጥ ብቻ ሳይሆን ከውጭ ንፋስ ይስባል። ወደ 92% የሚሆነውን ያደርቃል ማለት ነው። እቃው አሪፍ ነው። ያው ቻይና ነው። ሁሉም በብዛት ቻይና ነው ያሉት። ስታንዳርዳቸው ያው ዩሮፕ ስታንዳርድ የሚባል ነው ያሉት። በጣም ጥሩ። ዋጋው ስንት ነው? ዋጋው የዚህ 60000 ብር 14ቱ ማለት ነው። 14 ኪሎ ነው 60000 ብር። ውስጡ ማየት እንችላለን? ይቻላል። ማሻው ባለ 8 ማሻ ነው። ዋሺንግ ማሽን ላይ ያው 3 ማሻ 6 ማሻ 8 ማሻ የሚባል ነው ያለው። እነዚህ አሁን 8 ማሻ ያለው ነው። 8 ማሻ ማሻዎቹ ይሁን እነዚህ ናቸው። 8 ማሻ የሚባለው ነው። ይሄ ደግሞ ያው የማድረቂያ ክፍሉ ማለት ነው። ይሄ ማድረቂያ ልብሽቱ ወደዚህ ያስገብተሽ እቺ ከላይ የምትለብሰው ከልብስ ላይ የምትሆነዋ አንዳንድ ልብስ ምናምን ወይም ካቲዮን ትንንሽ ነገሮችን በዚህ ውስጥ እንዳይገቡና ያው እቃው እንዳይበላሽ ማለት ነው። ክዳኑ እቺ 14 ኪሎ ዋጋዋ 60000 ብር። በጣም ምርጥ እቃ ነው። የ3 አመት ዋስትና አለው። ከነፃ ዴሊቨሪ ጋር የቱም ቦታ ቢሆን ነፃ ነው ዴሊቨሪያችን። ዴሊቨሪ ሲሰጡ ከአዲስ አበባ ውጭ ከስተመር ለምሳሌ ከአዲስ አበባ ውጭ የሆነ ከስተመር ሊመለከተን ይችላልና ዴሊቨሪ ከከተማ ውጭ ወይም ከአዲስ አበባ ውጭ ለሆኑት ሳለ አለ። በደንብ አለ። የቱም ቦታ ቢሆን ነው። ከስተመር ግማሽ ልሻቸው ነው። በነፃ ነው። ከክፍለ ሀገር በነፃ ነው። በጣም ጥሩ። እንግዲህ እያሰማችሁ ያው የራሳችን መኪናም ስለሆነ የድርጅት መኪና ስለሆነ ምንም የምንለው ነገር የለምና ለዛ ነው። በጣም ጥሩ። እሺ ወደዚህ ከዛ ቀጥሎ ከፔንግ ቼንግ እንዳልኩሽ የ14 ነው። 16 ኪሎም አለው። 16 ኪሎም አለ። የ16ቱ ዋጋ ደግሞ 74000 ብር ነው። 16ቱን ማለት ነው። ከዛ ቀጥለን ደግሞ በፊቸር ነው። ፊቸር አሪፍ ነው። ተመሳሳይ የሚያመሳስላቸው ነገር ከፔንግ ቼንግ ጋር ኤርትቦ ድራይ ያለው ይሄንንም ንፋስ ይስባል ከላይ ማድረቂያውን። ሌላ የሚያመሳስለው ነገር ደግሞ ይሄንን ማሻውን 8 ነው እንደ ፔንግ ቼንግ ማለት ነው። 8 ማሻ ነው ያለው። ይሄንንም አሪፍ እቃ ነው በጣም። ስንት ኪሎ ግራም ነው ይሄኛው? 16 ኪሎ ነው። 14ም አለው። 14ቱ ዋጋው 58500 ብር ነው። የ16ቱ ደግሞ 73000 ብር። በጣም ጥሩ። ምን ለየት የሚያደርገው አለ ከዚህኛው ማሻ? ለየት የሚያደርገው የለም ስልሽ ሁለቱ ከሌሎቹ ጋር አለ። አሁን ለምሳሌ እነዚህ ነው ኦርቢት ናሽናል አሳይሻለሁ ከነሱ ጋር ይለያያል። ፊቸርና ፔንግ ቼንግ ደግሞ የሚያመሳስላቸው ነገር ነው የሚበዛው። ኤርትቦ ድራይ ያለው ይሄንንም እንደዛው ነው። ማሻቸውም ተመሳሳይ ነው። ጉልበታቸው ፓወራቸውም አንድ አይነት ነው።
እና ዋጋቸው ደግሞ ኪሎ ግራም 16 ዋጋውን 74 ሺህ ብር ነው። ፔንግ ቼንጉ በፊቸር ሲሆን 73 ያ ደግሞ ትንሽ ያመጣጥ ነው ሲመጣ ያው አንዱ ቆይቶ አንድ ቀደም ብሎ ምናምን ስለሚመጣ አሁን ይመጣል፣ አንዱ ደግሞ ትንሽ ቀደም ብሎ ምናምን ነው እንጂ የብራንድ ልዩነት የለውም። ሁሉም ተመሳሳይ ናቸው። ያው ሁለቱንም የ3 አመት ዋስትና ነው ያለው፣ ፊቸርም በፔንግ ቼንግም ማለት ነው። በጣም ጥሩ። ከዚህ ከፊቸር ቀጥዬ ደግሞ ማሳየሽ በኦርቢት ብራንድ ነው። ኦርቢት አሪፍ እቃ ነው፣ ቆንጆ እቃ ነው። ተመራጭ ነው ብራንዱ እንደ ሚዲያ አሪፍ ነው። ፌመስ ስለሆነ ይታወቃል። ያው ቆንጆ እቃ ነው። ይሄንን ማሻው ለየት የሚያደርገው አሁን ካሳየሁሽ ከሁለቱ ከፔንግ ቼንግ እና ከፊቸር ለየት የሚያደርገው ማሻው ባለ 6 ነው። ባለ 6 ማሻ እነዛ ባለ 8 ነበር ያሳየሁሽ። ይሄ ደግሞ ባለ 6 ማሻ ተብሎ ነው የሚጠራው። በሌላ ደግሞ ኤርትርቦ ድራይ የለውም። ይሄንን ማለት ንፋስ አይስብም ኖርማል ብቻ 80% 82% ነው የሚያደርቀው ማለት ነው። ማድረቂያውን ሰፊ ነው። ግን ስንት ኪሎ ነው? 16 ኪሎ ነው። 16 ኪሎ ነው። ከፊቸር ጋር አንድ አይነት ናቸው። 14 ኪሎም አለው 14 ኪሎም አለው። የኦርቢት 16 ኪሎ ዋጋው 70 ሺህ ብር ነው አሁን ላይ ያለው ዋጋ። በ14ቱ ሲሆን ደግሞ 56500 ብር ማለት ነው። ኦርቢት እናንተ ጋር ከምን ያህል ኪሎ እስከ ምን ያህል ይገኛል? እስከ 20 14 አለ 16 20 ኪሎ አለ። ሶስቱም አይነት እዚህ አለ ማለት ነው። 20 ኪሎ ሁሉም አላቸው። ናሽናል ሁሉም 20 ኪሎ አለው። ያው ሱቃችን እንደምታያት ትንሽ ጠበብ ትላለች ሁሉን እቃ ለመያዝ እንጂ አለ። የ20 ኪሎ ዋጋው አጠቃላይ ከ75 ሺህ ብር ጀምሮ እስከ 83 ሺህ ብር አለ። 20 ኪሎ በብዛት ሰው ለስራ ነው የሚያዘን። ያው ለስራ ለምን በጣም ተለቅ ይላል። ለቤት ወይም ለብርድ ልብስ በጣም ትልልቅ ለሆነ ብርድ ልብስ ምናምን ካልሆነ ቤት በጣም ሰፊ ነው እሱ። በስነ ስርዓትም አያጥብም። ለምሳሌ ትንሽ ልብስ ምናምን ከሆነ 20 ኪሎ ወይ በስርዓት አያሽም ማለት ነው። የግድ ብዙ ልብስ ብዙ ውሃ ነው የሚያስፈልገው። እዚህ ለዛ 20 ሲሆን ለስራ ነው ብዙ ሰው እንትን የሚለው። 16 ወይም ደግሞ 14 ሲሆን ደግሞ ለቤት ነው የሚመርጠው ማለት ነው። ነው ኦርቢትም ያው እንግዲህ ኤሌክትሮኒክስ እንግዲህ ብዙ ካየሽ የሚበላሽ ነገር ነው። ጥንቃቄ የሚፈልጉ ነገሮች ናቸውና ብዙ ከስተመሮች ደግሞ ይበላሽባቸዋል ወስደውት ከጥንቃቄ አንፃርም ሊሆን ይችላል አጠቃቀም ሊሆን ይችላልና ከስተመሮች መተው ዋሽንግ ማሽን ሲገዙ ምን አይተው መግዛት አለባቸው? ሲቀጥል ደግሞ ምን አይነት ጥንቃቄ መውሰድ አለባቸው ቤታቸው ውስጥ? ጥንቃቄ ማድረግ ያለባቸው ያው ሲያጥቡ ወይም ደግሞ አጥበው ሲያደርቁ አሁን እዚህ ጋር ማለት ነው ወደ ማድረቂያ ክፍል አስተላልፈው እዚህ ጋር ኦን አድርገው የሆነ እየደበደበ ከሆነ ዝም ማለት። አሁን አንዳንድ ከስተመር የሆነ የማያውቀው አለ በጣም ሲደበድብ አሁን እያደረቀ ነው በማለት ዝም ይላል። ወይም ደግሞ አይ ትንሽ ቆይተ ከአንድ ደቂቃ በኋላ ወይም ከሁለት ደቂቃ በኋላ ራሱ እንትን ይላል ምናምን የሚል ሰው አለ። ይሄ ደግሞ በጣም መጥፎ ነው። ለሞተሩም መጥፎ ነው። ለእቃው ለቦዲው ራሱ ሊቀደድ ይችላል። ሲደበድብ ይመታዋል ምናምንና ባላንስ አላደረገም ማለት ነው። ይሄ ደግሞ ምንድነው ማድረግ ያለባቸው? አጥበው አሁን እዚህ ጋር አሽቶ ልብስ በጣም ነው የሚጠቀለለው ልብሱ ሲያጥብ ስለሚሽከረከር። ስለዚህ እንትን አድርገው ልብሱን ለያይተው ማስገባት። አንድ ላይ ተጠቅልሎ እንዳለ ካስገቡት ባላንስ ላይ ያደርግ ይችላል። ስለዚህ ልብሶቹን ለያይተው በስነ ስርዓት በባላንስ አስቀምጠው ኦን ማድረግ ማለት ነው። ይሄ ማድረቂያውን ኦን ማድረግ ከዛ እየደበደበ ነው ወይ አልደበደበም የሚለው ነገር ደግሞ መስማት አለባቸው። ኦን አድርገው ዞር ብቻ ማለት የለባቸውም። ለትንሽ ሰከንድ ቆም ብለው መስማት አለባቸው ድምጹን ማለት ነው። እና በዚህ ጥንቃቄ ማድረግ አለባቸው። ምን አይነት እቃ ወይም ደግሞ ምን አይነት ማሽን ነው መግዛት ያለባቸው የሚለውን ደግሞ ዋስትና ያለው ቢሆን ይመረጣል። ለየትም ማለት ነው ቤቱ ማስተማማኝ መሆን አለበት። ቤቱም የሚገቡበት ቤት አድራሻ አለው ወይ ዋስትና አለው ወይ የሚለውን ወይም ደግሞ ከዚህ በፊት ደግሞ ደንበኛዬ ነው ወይ ከዚህ በፊት እቃ ገዝቼ ማለት አሁን ምን አለ መሰለሽ ብዙ ማጭበርበር ብዙ ማታለል ስላለ ከባድ እየሆነ መጥቷል አሁን ላይና እሱን ነገር ትንሽ ያስፈራል። በተለይ ደግሞ እነሱ ደግሞ ብራቸውን ደክመው ለፍተው ምናምን ስለሚያመጡት ያው እነሱም ቢሆን በቃ አሪፍ ቦታ ላይ እንዲጥላቸው ነው እንትን የሚሉትና እሱን ነገር ያው ሰው የሚገዙት ሰው መለየት አለባቸው። ሁለተኛ ነገር ደግሞ አጥንተው አሁን ላይ ቀላል ነው ለማጥናት ጎጉል አለ ሌላ አለ። እሱስ ወይም ደግሞ የሚያውቀውን ሰው ጠይቀው ምን አይነት መግዛት አለብኝ ምናምን ብለው አማክረው መሆን አለበት እላለሁ። በጣም ጥሩ።
በጣም ደስ ይላል። ወደ ቀጣዩ እንሂድ። እሺ ከኦርቢት ቀጥዬ ወደ ናሽናል እና ኦርቢት ደግሞ ሁሉ ነገራቸው ተመሳሳይ ነው። 16 ኪሎ ግራም 16 ነው። 16 ኪሎ ነው ማሻቸው። ያው እንደ ኦርቢት 16 ማሻው 6 ነው። 6 ማሻ ነው ያለው። ያው ሱፐር ድራይ ነው ያለው። ኤርቱርቦ ድራይ ሳይሆን ያው ሱፐር ድራይ ያው አሪፍ አድርጎ ያደርቃል ወይም ደግሞ ይጨምቃል ለማለት ነው። ኤርቱርቦ ድራይ የለውም። እንደነዛ አይደለም። ልክ እንደ ኦርቢት አንድ አይነት ናቸው። ናሽናል ማለት ነው። የትኛው ነው ተመራጭ ግን? ከውጪ ንፋስ ሲስብ ነው በራሱ ሲያደርግ? ንፋስ ሲስብ ከውጭ የሚስቡት ይጨምራል። አሁን ለምሳሌ ሌሎቹ 82 ሲያደርቁ ከውጭ ንፋስ የሚስበው 92 ነው የሚያደርገው። 92% ነው የሚያደርገው። እነዚያ ደግሞ 82% ነው የሚያደርጉት። በእርግጥ ሁለቱም ያው ንፋስ ያስፈልጋቸዋል። ንፋስ ነገር ውጪ ያስፈልጋቸዋል። ግን ከኦርቢት እና ከናሽናል በይበልጥ በፊቸር እና በፔንክችን በደንብ ያደርጋሉ ማለት ነው። በጣም ጥሩ። እሺ ሌላ ለየት የሚል ነገር የለውም። ከኦርቢት ጋር ሁሉ ነገሩ ተመሳሳይ ነው። ዋጋቸውም ተመሳሳይ ነው። ትንሽ ይሄ በናሽናል 69,000 ብር ነው 16 ማለት ነው። 14ቱ ሲሆን ደግሞ 55,500 ብር። በጣም ጥሩ። ይሄኛው ከምን ያህል ኪሎ 14 አለ፣ 14 ኪሎ አለ፣ 16 አለ፣ 20 አለ። ሶስቱም አይነት ነው። ሶስቱ አይነት አለው። 20 ዋሺንግ ማሽን ሶስቱ አይነት አለው። በጣም ጥሩ። ከስተመሮች የሚመርጡት ከለርስ የትኛው ነው? ዋሺንግ ማሽን ላይ አሁን በብዛት ሰው የሚሸወደው እዚህ ላይ ነው። ከለር ላይ ፎከስ ያደርጋል። ለምሳሌ ወይም ቆሻሻ እንትን ማይል ነጭ ከሆነ ቆሻሻ እንትን ይላል፣ የሆነ ጥቁር ነገር ቢሆን ምናምን ነው ብሎ ቢመርጠው ዋሺንግ ማሽን ላይ ማለት ነው። ግን ያው በብዛት ምን አይነት ምን አለው ምን ፊቸር ይዞ መጥተዋል ምናምን የሚለው ነው እንጂ ማወቅ ያለበት ያው በከለር መሆን የለበትም። በብዛት ሰው ከለር ያው የትኛው ይመርጣል ካልሽ ግን ያው በጥቁር ነው የሚለው። ጠቆር ቢል ይላል ሰው እና ፍሪጅ ስለሚቀመጥ ተካቢል ይመጣል። ይሄ ደግሞ ስለሚሰራ ጠቆር ቢል ይላል። በጣም ጥሩ። ወደ ቀጣዩ እንሂድ። እነዚህ እስካሁን ያየናቸው ማኑዋል ናቸው። አሁን ደግሞ አውቶማቲክ ሆነው ተኩለደር የሚባሉትን ላሳይሽ። በጣም ጥሩ። እስካሁን ማኑዋሎቹን አይተን አሁን ደግሞ ልታሳየን የመጣሽው አውቶማቲክ ነው። አውቶማቲክ ትልቅ ነው። ታስታውቂ አውቶማቲክ ተኩለደር ቢባለው ያው ኪሎ 18 ኪሎ ነው። 18 እዛ ጋር ከጎንሽ ያለው ደግሞ 16 አንድ አይነት ብራንድ ናቸው። ማዲቫ ይባላል። በጣም ምርጥና ቤስት የሚባል እቃ ነው ማዲቫ። በጣም ቆንጆ እቃ ነው። ቅድም ከፍቼ ያየሁት ነበርና በጣም ነው የሚያምረው። በጣም ስራውም እንደዛ ነው። ድካም የለውም። ከስራ አንፃር አሁን እነዛ ትንሽ ድካም ነው። ከዚህ ከቅድም ያሳየውሽ ማለት ነው። እነዚህ ማኑዋሎቹ ትንሽ ድካም አላቸው። አጥቦ ወደ ማድረቂያ ማድረግ ምናምን እሱ ትንሽ ድካም አለው። እዚህ ጋር ደግሞ ልብስሽን አስገብተሽ ያው የሚሆንሽን ሳሙናሽን አስገብተሽ ሳሙና ሁሉ ነገር ራሱ ነው የሚሰራው። አንቺ ያው ከውጭ ብቻ መቆጣጠር በቃ እሱ ብቻ ነው። በጣም ጥሩ። እንግዲህ ቅድም ሳልጠይቅሽ ያለፉት አንድ ጥያቄ ምንድነው እነዚህ ዋሺንግ ማሽኖች በተለይ ማኑዋሉ የሚነሳው ጥያቄ ምንድነው ኮሌታ ምናምኖችን ራሱ አያስለቅቅም እና በእጅ ማሸት እንትን አለው ማኑዋሎቹ ጋርና ብዙ ቦታ ላይ እጀታም ሊሆን ይችላል ኮሌታዎችን ምናምን በእጅ ነው የሚታጠበውና ወደዚህኛው ስንመጣስ ያ ነገር ይቀራል? ያ ነገር ይቀራል። ማኑዋል እውነት ለመናገር ማኑዋል ጋር አሁን ላይ ቀርተዋል። እንደዛ ቅድም ያሳዩሽ እነዚህ ማሻ ሩለር የሚባሉ 6 8 ምናምን ያልኩሽ 6 ማሻ 8 ማሻ ያልኩሽን ማለት ነው። እሱ አሁን ላይ አስቀርቷል። እጀታ ወይም ደግሞ ኳሊታ ምናምን ማሸት አስቀርቷል። ያው ተሻሽሎ ነው የመጡት። የድሮዎቹ አሁን 3 ማሻ ብቻ ያላቸው ማለ ያልኩሽ አሁን እነሱ ትንሽ ከኛ ያው እገዛ ይፈልጋሉ። ኳሊታ ወይም ደግሞ እጀታ ምናምን ማሸት ማለት ነው። አሁን ላይ ግን ተሻሽሎ ስለመጡ ደህና ነው። ሌላ ድካም ያልኩሽ የሱ ድካም ሳይሆን ከአጥቦ ወደ ማድረቂያ ክፍል ወይም ደግሞ አሁን ለምሳሌ ሳሙናውን መድፋት አትፈልጊምና ሌላ ልብስ አንዱ የመጀመሪያ ልብስ አጥበሽ ሌላ ልብስ ደግሞ ትፈልጊያለሽ ላይ ለማጠብና እሱን አውጥተሽ እንደገና ሌላ ልብስ ማስገባት ከዛ በኋላ ነው ውሃ ምድፊውና እሱ ድካም አለው። አዎ እሱ ነገር ይሄ ያስቀራል። የምትፈልጊውን ልብስ ብቻ ታስገቢለት በደንብ ራሱ አጥቦ ራሱ አለቅልቆ ራሱ ጨምቆ ኢቭን ሳሙናውን ራሱ ቆጥቦ ነው የሚያጥበው ማለት ነው። ድካም ያስቀራል። በዛ ላይ ደግሞ ያው ውሃ
ያውኖች አውቶማቲክ ሲባሉ ውሃ ቀጥታ ነው ሁሉ ማለት የሚቆራረጥ ውሃ አይፈልጉምና ለየት የሚያደርገው የማዲቫ ደግሞ ከላይ ውሃ መጨመር ትችያለሽ። ውሃ ሲጠፋ አሁን ከላይ መጨመር ትችያለሽ እንደ ማኑዋሎቹ ማለት ነው። መጀመሪያ ያው ባለሙያ ያሳይሻል ሲገጥምልሽ ማለት ነው እንዴት መጨመር እንዳለብሽ። ከዛ በኋላ በቃ ራስሽን መጨመር ትችያለሽ። ዘግተሽ ያው ስታርት ማድረግ ነው። ራሱ ያጥባል ይደፋል እንደዛ ማለት ነው። እሱ ቀለል ያደርገዋል። በጣም ጥሩ። በምን ያህል ደቂቃ ያጥባል? አንቺ ነሽ የምትሞዩ። ደቂቃ አሉት ያው አንቺ እንደ ልብሱ አይነት ያው ራስሽ የልብሱ አይነትም ትመርጫለሽ። ደቂቃውም ያው አንቺ ትሞያለሽ። ይጨመር ካልሽ ካልሆነ ደግሞ ራሱም ያስመርጥሻል። ሲጀመር አሁን ለብርድ ልብስ ከሆነ ዲቬት ታረጊዋለሽ ራሱ ደቂቃ ይሞላል። አይ ጨምርልኝ ካልሽ ደግሞ መጨመር ትችያለሽ። ደቂቃ ራሱ አንቺ የልብስ አይነትሽን ትመርጫለሽ። ደቂቃው ራሱ ይጨመር ካልሽ መጨመር ማለት ነው። ከዛ ደግሞ ሌላ ለየት የሚያደርገው በሙቅም በቀዝቃዛም ያጥባል ማዲቫ። በሙቅም ያጥባል ራሱ ነው የሚያሞቀው ውሃ ማሞቅ ያለው ማለት ነው አለው። ራሱ ያሞቃል። ቀዝቃዛና ሙቅ እንዲሁም ያው ኖርማል ማለት ነው ሶስቱ ነው የሚቀበለው። ማኑዋሎቹ ሲሆኑ የሞቀ ውሃን አይቀበሉም መሰለኝ። ማድረግ ትችያለሽ ራስሽን አፍልተሽ ምናምን ካልሆነ እነሱ አያሞቁም። በጣም አሪፍ። እሺ ሌላ ለየት የሚያደርጋቸው ነገር ካለ ንገሪኝ። ለየት የሚያደርገው ከማኑዋል አንፃር ያው እንደነገርኩሽ ነው። ከአውቶማቲክ ግን ይለያያሉ። አውቶማቲክ ጋር ይለያያሉ። አሁን በብዛት ስማርት ኢንቨርተር ሞተር የተገጠመላቸው አይደሉም። ሌላ ብራንድ አሁን እዚህ የለም እንጂ በእነ ናሽናልም ቅድም ማኑዋል ያሳየውሽ ማለት ነው። ናሽናል በሱም አለኝ 16 ኪሎ አለኝ። በጣም ቆንጆ እቃ ነው። እሱም አሪፍ እቃ ነው። ያው ውሃ ከላይ መጨመር አትችይም። ልዩነታቸው ከዚህ ጋር ማለት ነው የሙቅና የቀዝቃዛ የለውም። እንዲሁም ደግሞ ስማርት ኢንቨርተር በዋና ነገር ደግሞ ስማርት ኢንቨርተር ሞተር የለውም። እሱ አለመኖሩ ያው ትንሽ ለየት ያደርገዋል ማለት ነው። ስማርት ኢንቨርተር ሞተር መኖሩ ጥቅማቸው ያው ለብዙ አይነት ጥቅም ነው። አንደኛ የመብራት ኮስት ቆጠባ፣ መብራት የሚቆጥረውን በጣም ነው የሚቆጥበው። ለምን እንዴት ብትይኝ አሁን ሌሎቹ ጋር ወይም ደግሞ ሌላ አውቶማቲክ የሆኑ አሉኝ ብዙ አይነት ብራንድ አለ። አሁን እነሱ የምትሰጪውን የልብስ ትንሽ የልብስ ከሰጠሽው በአንድ አይነት ኃይል በአንድ አይነት ጉልበት ነው የሚያሽከረክረው። ማለት በጣም ለብዙ ልብስ ወይም ደግሞ ለብርድ ልብስ እንደሰጠሽው ጉልበት ነው የሚያሽከረክረው። እዚህ ላይ ማዲቫ ላይ መጥተሽ ደግሞ ትንሽ የሰጠሽው ልብስ ለዛች ለትንሽ የልብስ ብቻ ነው ፓወር የሚያወጣው። ራሱ ልኬት አለው ማለት ነው። እሱ አንደኛ እሱ ነው። ሌላ ደግሞ ለድምጽ ንዝረት ድምጽ አሁን አንዳንዱ በጣም የሚረብሽ ሲጨንቆ ነው ይሁን ወይም ደግሞ ሲያጥብ በጣም ንዝረት የድምጽ ንዝረት ምናምን አለው። እሱ ሳይለንት ሙድ ነው። ሳይለንት ሙድ ይሆናል። ሌላ ደግሞ የልብሶች አሁን ልብሶችን አይጨማደዱም ወይም ደግሞ እንደዚህ አይጠቀልሉም ነበር የመጠምዘዝ ምናምን እሱን ያው ልብስ የማበላሸት ባህሪ የለውም። በይበልጥ ደግሞ ለሞተሩ ነው። ሞተሩ ያው ብዙ አመት ይቆያል ወይም ደግሞ ብዙ አገልግሎት ይሰጣል ማለት ነው። ስማርት ኢንቨርተር ሞተር ሲኖረው ስማርት ኢንቨርተር ሞተር ያው አልፎ ነው እንጂ ያለው ሁሉም ጋር የለም። በብዛት በቅርብ የመጡት ጋር ነው ያለው ማለት ነው። ያው ኤልጂ ጋር አለ። አሁን ኤልጂ ጋር ምርጥ ነው የታወቀ ነው። ኤልጂ ጋር አለ። ከዛ ማዲቫ ትንሽ 3-4 እቃ ነው የተወሰኑ ብራንድ ነው ያለው ስማርት ኢንቨርተር ሞተር። በዛ ላይ ደግሞ ያው ይሄንን ደግሞ ያው እቺ ፊልተሯ ያው 2 ነው ያለው። አሁን እዛ ማኑዋል ጋር ካየሽ ሁሉም አንድ ነው ያለው። እዚህ ጋር ደግሞ 2 ነው ያለው። ሁለት መኖሩ ያው ብዙ ጊዜ መቆየት ትችያለሽ። ሳታጸጂ ምን ሳትዩ ያው 2 ስለሆነ ያው ጊዜ መውሰድ ትችያለሽ። ችግር የለውም። እነዛ ቶሎ ነው ማጽዳት ያለብሽ። እዚህ ጋር ትንሽ ጊዜ ብትወስድ ምንም ችግር የለውም። በጣም ጥሩ። እንግዲህ ብዙ ጊዜ ዋሽንግ ማሽኖች እየታጠበ ውሃ ውስጣቸው መብራት ከጠፋ ውሃ አይችሉም መያዝ ይባላልና እስቲ ስለሱ ንገሪኝ። እሱ ያው ሁሉም ነው። ይሄ አውቶማቲኩ ብቻ ሳይሆን ያው እነዛ ማኑዋሎቹም ብዙ ውሃ እስከ 30 ደቂቃ ምናምን አሁን ለ30 ደቂቃ ነው ማኑዋል የሚፈቅደው። ከዛ በላይ አይልም። ለሶክ ታይመር አሁን አለው 30 ደቂቃ ነው የሚለው ማኑዋሉ። ለምን ሞተሩ ኮፐር ከሆነ ምንም ችግር የለውም። አሁን እነዚህ ስማርት ኢንቨርተር ሞተር ከሆኑ ምንም ችግር የለውም። መብራት እስኪመጣ ብንጠብቅ ለ12 ሰዓታትም ቢሆን ምንም አይልም። ያው ከዛ በላይ ከ3 ቀን በላይ ምናምን ከሆነ ያቀደን ማውጣት እንችላለን ማለት ነው። በጣም ጥሩ። ዋጋው ስንት ነው?
በዚህኛው 18 ኪሎ ነው። በ18ቱ 175 ሺህ ብር ነው ያለው። አሁን ላይ ከነፃ ዴሊቨሪ ጋራ የ3 አመት ዋስትና ነው ያለው። ለሞተሩ ደግሞ 10 አመት ዋስትና አለው ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር ያያዩኝ ነበርና ከራሱ ከድርጅቱ ከማዲባ ከራሱ ከድርጅቱ የ10 አመት ዋስትና አለው ይላል። እናንተም ሲባላሽ ከስተመር መጥቶ ሲያመጣ እናንተ ጋር ቀጥታ እናንተ መጥቶት ወደ ድርጅቱ ነው ወይስ እንዴት ነው? የት ነው የምታሰሩት? አሁን ቀላል ከሆነ ማለት ቀላል ከሆነ ቤታቸው ድረስ ነው ባለሙያ የምንልከው። በጣም ከባድ ከሆነ ደግሞ ወደ ድርጅቱ ነው። ለሞተሩ ነው 10 አመት ያለው። ለቀላል ጉዳቶች ምናምን ከሆነ ለ3 አመት ነው ያለው። 3 አመት ዋስትና ማለት ነው። ወደ ራሳቸው ወደ ፋብሪካ ብራንዳቸው ወደ ራሳቸው ነው የሚላኩት ማለት ነው። በደንበኞቻችን ያው ወደኛ ነው የሚያመጡት። ከኛ ስለገዙ ወደኛ፣ እኛ ደግሞ ወደ ፋብሪካ ማለት ነው። በጣም ጥሩ። ፍሪጆቹም እንደዛ ነው የሚሄዱት ማለት ነው። ሁሉም እቃ እንደዛ ነው። በጣም አሪፍ። እሺ ወደ ቀጣዩ ያው ከዚህ ጋራ ይሄ 16 ነው። ማዲባ ነው። ተመሳሳይ አንድ አይነት ብራንድ ነው። ሁሉም የዋጋ ልዩነት ያው ሳይዞ አነስ ስለሚል 16 ኪሎ ነው። ትንሽ አነስ ይላል። እስከነ ኮምፎርት አነስ ያለ ብርድ ልብስ ምናምን ያጥባል። ይሄን ደግሞ ትልልቅ ብርድ ልብስ ነው የሚያጥበው። የዚህኛው ዋጋ ደግሞ 155 ሺህ ብር ያለው ዋጋ። በጣም ጥሩ። ለቤትም ለስራም ያገለግላል። ለሁሉም ለቤትም ለስራ በይበልጥ ደግሞ ያው ለስራም በጣም አሪፍ ነው። ይሄ ትልቁ ማለት ነው። ትልቁ ለስራ በጣም ትልቅ ብርድ ልብስ ምንም ስለሚያጥቡ በ18 ኪሎ ነው የሚሆናቸው። ለቤት በዚህም ሁሉም አሪፍ ናቸው። በጣም ጥሩ። እሺ